ስለ ታዋቂው የኦሮምኛ ሙዚቃ ድምፃዊ አንዱዓለም ጎሳ እጮኛ አሟሟት እንግዲህ በርካቶች መረጃዎችን እያወጡ ይገኛሉ። ከዚህ መካከል ቢቢሲ አማርኛ ስለሱ አሟሟት አንዳንድ ነጥቦችን አስታውቋል። ይሄን እናቀርብላችኋለን። ስለ ቀነኒ አዱኛ ህልፈተ ህይወት ከቢቢሲ ዘገባ የተቀነጨበ ነው። እንግዲህ ቀነኒ አዱኛ በኢንጂነሪንግ ዲግሪ ከአርባ ምንጭ ዩኒቨርሲቲ የተመረቀች ቀነኒ በሞዴሊንግ እና በማስታወቂያ ስራዋ በማህበራዊ ሚዲያ ዝናን አትርፋለች። በኦሮምኛ ሙዚቃዎች የሚታወቀው አርቲስት አንዱዓለም ጎሳ ከእጮኛው ቀነኒ አዱኛ ሞት ጋር በተያያዘም በፖሊስ ቁጥጥር ስር እንደተደረገበት ቢቢሲ ዘግቧል። ሌላው ሌሊሳ ወይም የአንዱዓለም ማኔጀር ንጋት 11 ሰዓት ስልክ ተደውሎ ቀነኒ ጉዳት ደርሶባት ሆስፒታል እንደገባች እንደተናገረው ገልጾ እስካሁን ባለው መረጃ መሰረት ከአምስተኛ ፎቅ ወድቃ ነው የሞተችው ተብሏል። ቀነኒ አዱኛ ማክሰኞ ጠዋት መሞቷን ተከትሎ በርካቶች ሀዘናቸውን ከመግለጽ ባሻገር የሞቷ ምክንያት እንዲጣራም እየጠየቁ ይገኛሉ። ቀነኒ ከሚኖሩበት ህንፃ መውደቋንና ንጋት 11 ሰዓት አካባቢ መሞቷን ሌሊሳ የድምፃዊ አንዱዓለም ጎሳ ማኔጀር ተናግሮ አንዱዓለም እና ቤተሰቦቹ ወድቃ እንዳገኟትም አስታውቋል። ሌሊሳ እንደገለጸው ከሆነ ከክስተቱ በኋላ አስክሬኗን በአቅራቢያ ወደሚገኝ ያኔት ወደ ተባለው ሆስፒታል መወሰዱን ገልጿል። እስከ ምሽት ድረስ ከቆየን በኋላ ፖሊስ መጥቶ አስክሬኗን ለምርመራ ወደ ሚኒሊክ ሆስፒታል ወሰደው ብሏል። ቀጥሎም ሱሉልታ ወደሚገኘው ቤተሰቦቿ ተወስዷል። የቀብር ስነ ስርዓቷ በአዲስ አበባ መንበረ ጸባዖት ቅድስት ካቴድራል ቤተክርስቲያን ተፈጽሟል። የአርቲስት አንዱዓለም ጎሳ ማኔጀር ሌሊሳ እንድሪስ የሟች የቀብር ስነ ስርዓት ረቡዕ እንደተፈጸመም ተናግሯል። ማኔጀር ሌሊሳ አክሎም መኖሪያ ቤቷ አዲስ አበባ አራብሳ ሰንሻይን ተብሎ የሚታወቅ አካባቢ መሆኑን ጠቅሶ ጥንዶቹ በስፍራው ከአንድ ዓመት በላይ መኖራቸውን ተናግረዋል። ማኔጀሩ በማህበራዊ ሚዲያ የሚሰራጩ የተለያዩ መረጃዎች የተሳሳቱ ናቸው በማለት ወቀሳውንና ጉዳዩ እስኪጣራ ድረስ ሰዎች በትዕግስት እንዲጠብቁም ጠይቋል። ጥንዶቹ በቅርቡ ትዳር የመመስረት እቅድ እንደነበራቸው ማኔጀሩ ለቢቢሲ ተናግሯል። በሚቀጥለው ቅዳሜ ልደቷን ለማክበር በሚል ፎቶዎቹን እየተነሳች እንደነበረም ቢቢሲ ከቅርብ ሰዎቿ ለመረዳት ችሏል።